በጣም በጉጉት የምትጠብቂው ቀን ደረሰ ነበር። ወይኔ ረስቼው ደብዳቤውን ውፍ ደግሞ እኮ ሙሉ ቀን ጠብቄ ያ ታምር የሚል ጅል ነው ያስረሳኝ። ታምር ጂ ወዴት ነው ሩጫ? ወደ ቤት እየገባ ነው። ሸኝሽ እንደኔ ከረዳችሁ እሺ። ጤነኛ ነገሮች ነው ሁሉ ይወጡ። ኧረ እባክህ አንተ ልጅ መጣ። እማዬ መኝታ ቤት ናቸው። ሂጂ እዛው። እማዬ እንዴት ደህና። ይሄ ነው እንግዲህ ደብዳቤው። ይሄ ይሄው አመሰግናለሁ እማዬ። ጽናቴ የኔ ልጅ ዛሬ 21 ዓመትሽ ነው። ምንም ቢሆን ብዙ ጥያቄዎች ውስጥሽን እንደሚረብሹ ታውቃለሁ። እናም ጽናቴ እናትሽን የገደላት ሰውዬ ስሙ ተረፈ ይባላል። በጣም ጥሩ ነው። ቆንጆ ነው። እሺ በስንት ጊዜያችን አይደለ? ይገርማል ሰሌ። አብረናቸው ከተማርናቸው ልጆች እሱን ሳገኝ የመጀመሪያ። እኔስ ብትይ እንዴት ነው በተማርነው ትምህርት ነው አሁን እየሰራሽ ያለሽው? እየሰራሁበት ነው ግን ብዙም ማጥገቢያ አይደለም። አታስቢ። እኛ መስሪያ ቤት ውስጥ ትቀጠሪያለሽ። ጥሩ ደሞዝ ይከፈላል እኮ። ወይኔ ኧረ በስመ አብ፣ ከዚህ ስራ የማይሻል ነገር የለም። ካገኘውማ ደስ ይለኛል። እንዴት ነው ባለቤትሽስ? እኔማ እንግዲህ ያው አስተማሪ ነኝ። ጥሩ ነው። አሪፍ ነው አስተማሪነት። እናንተስ እንዴት ነው? እስካሁን አላገባህም? ምን አገባለሁ? እናንተ ከማግባትም አልፋችሁ ወልዳችኋል። ምን ነው እስካሁን ድረስ በሰላም ነው? ምን ኑሮ በቃ ህይወት ሩጫ ሆነ። ስትረጋጋ ነው እኮ። ይሄ ምክንያት ነው። አይ ሰሊም ምን ማለት ነው? ትንሽ እኮ ይከብዳል። የሆነ ነገር ሳትይዝ እንግዲህ ትዳር በመስረት ልጅ መውለድ በጣም ይከብዳል። እውነት ነው፣ በጣም ከባድ ነው። እንደ ድሮ አይደለም። እሺ ቡና ልድገም አይደል? ድገመኝ እስኪ። ከእናትሽ ጋር በጣም ይቀራረቡ ነበር። ታዲያ በወንጀል ያገኘውን ብር በሙሉ ለእናትሽ እንድታስቀምጥ ይሰጣታል። ከጊዜ በኋላ ወንጀል መሆኑን የተረዳችው እናትሽ ገንዘቡን በሙሉ ሰብስባ ለፖሊሶች ታስረክባለች። ተረፈም ታሰረ። ነገር ግን ብዙ ሳይቆይ ተፈታ። ከዚያም በኋላ እሷን ለመጉዳት ሲል አንቺን ብዙ ጊዜ ሊወስድሽ ሞከረ። ግን እንዳሰበው አንቺን ሊወስድሽ ባለመቻሉ እናትሽን ነጠቀ። ይሄ ሰውዬ ከኔ ጋር ካየሽ አንቺ መሆንሽን ያውቃል። ካወቀሽ ደግሞ ይገልሻል። እኔ ደግሞ የባለቤቴን የተስፋዬን ምትክ አንቺን አንዷን ልጄን ማጣት አልፈልግም። ጽናቴ ዛሬም ይሄን ቀን የመረጥኩት ከዩኒቨርሲቲ የምትመረቂበትና ቀሪ የራስሽን የህይወት አቅጣጫዎች በራስሽ መወሰን የምትችይበት ጊዜ መሆኑን ስለማምን። በተረፈ የኔ ልጅ ተአምር ጋር አንድ ሰነድ አስቀምጬልሻለሁ። እሱን ውሰጂ አደራ። እወድሻለሁ። እና ስለ ጽናት ምን ማለት ነው? ምንም ማለት ነው። እናቴ ጣለችብኝ ያደራል። ምሳሌ በጣም ትናፍቀኛለች።
የኔ ተስፋ የእናትህ ነው የልብህንም ማለት ፈልገኛ እማ እቺኛ ግን ያለችውን ጽናት ሳያት ለነገራት አስባለሁ ግን መቼም እሷ አልሆናትም አረት የሆነ እብድ ነገር ናት ዘኪ ለልደቷ ወስዶኝ ሀብሌን በጥሳ በኔ ፋንታ እሷ ተናደደች ምናልባት ልደቱ ልታገዝ ፈልገ ታምሬ ሚንታ ከመሸ ወዴት ነው? የሆነ ቦታ። የት ነው የሆነ ቦታ? እኔ አንቺ ልጅ ምን ይሻለኛል? ትምህርትሽን አቆምሽ፣ እንደገና ደግሞ ማታ ትሄጃለሽ። ምንድን ነው እሱ? ምን ባደርግሽ ነው የሚሻለው? ምንም አታይም። ተይም በቃ እማዬ። ጽናት ምን ሆነሽ? ያው እኔ ሀብልና እዚህ ግቢ ታምር የሚባል ልጅ አለ። እሱ ላይ ያለው አንድ አይነት መሰለኝ እና ማለት አይፈልግ የለም እየጠበኩት ነው። ውፍ ደግሞ ተጣልተናል። እንዴ ለምን? ሀብልን በትሽበት ያኔ ነው ያየሁት። ያው እናንተ በጣም ላገኝ እፈልጋለሁ። ኖ ገንዘብ አይደለም፣ አስቸኳይ ነው። መጣውሽ ሶስት ወር ምን አላት? የፈለገ ይፈጠር፣ ችግር የለም ዶክተር። ማስወረድ ብቻ ነው የምፈልገው። እሺ ምን ሰራሽ እስካሁን እዚህ? ምን እሰራለሁ? እማያለች። ታዲያ በዚህ ሰዓት የት ትሄዳለች? እና ምን ይሻላል? በእናትሽ አላውቅም። ሊያናገረኝ አልቻለም፣ ግን እንደምንም ብዬ አናግረዋለሁ። ወይ ካልሆነ በሆነ ዘዴ እናናግረውና የምን ዘዴ ምናምን የምን ዘዴ ነው የምትሉት? ለታምር ነው እባክሽ። አንቺ መልክሽ ተጠቀሚበት እንጂ በጉልበት ስለሽበት እኮ ነው ግግም ያለው። በዛ ላይ እሱም እድል አይለፈው። እስቲ ዝም በይ፣ ቁም ነገሩ አቂ እንጂ። አሁንም እርግጠኛ ልሆን ነው። ሀብሉን ሳይወሱ እየመሰለኝ ነው። በዛ ላይ ደግሞ ከደብዳቤው እንደተረዳሁት ከሆነ አባዬ ታምርን ካደጋ አግኝቶታል ማለት። ምን ነው ቤዛ ደነገጥሽ? አረ ምንም ምን ያልደነገጥኩም። መች ደነገጥኩ? እንደውም በጣም ቸኩላለሁ። ልሂድሽ። ቻው። አክስትሽ ግን ለምን አትነግርሽም? እሷም እኮ ደብዳቤውን በሰው ነው የላከው አለች። አግኝቼ አላውቅም ነው የምትለው እንግዲህ። አዎ የት እንዳለ ብታውቅ እንኳን ለፍለጋ የሚመች ነበርኩ። ግን ምንም ፍንጫ ለመኖሩ። ምን አዲስ ነገር አለ? ጽናት ታምር የሚባለው ልጅ ካገኘችው አባቷን በቀላሉ ማግኘት ትችላለች። እና እንዴት ታገኘዋለች? መቼም ህፃን እንደሆነ አይቀርም። ያላት ማረጋገጫ ሀብሉ ነው። ልጁን እርግጠኛ ባትሆንም ያገኘችው ግን ይመስላታል። እና ምን ትጠብቂያለሽ አንቺ? ቀድመሽ እርግጠኛ መሆኗ። እሱ ከሆነስ? እሱ ከሆነ ነው ያልሽው? ነይ ብለሽ ያሳያታል። እሺ ነይ እንደምንም ብለሽ እሱ ከሆነ ሀብሉን ተቀበዩ። በምንም ሁኔታ እንዳይገናኙ ወጭ
ታሚ ሰላም ጅነ ወይኔ አባቴ አሳዘንከኝ። ምን ነው የሚያሳዝነው? እንዴ ብቻ ናትፈራ ሲቨን ማስገባት ትችላለህ። ማ እኔ ኧረ በእናትህ እዛው ብቻ እንኑርበት። ትቀልዳለህ እንዴ? ደግሞ አክስቴ በኔ ናፍቆት ትሙት። ትቀልዳለህ? ጉረኛ ነገር ራሱ ጉረኛ ነህ ማንም አልነገረ በዚህ ለእንደዛ አይነት ነገር ፈጣናት። ያ ታውቂያት የለ ለዛ ነው የጠራሁት። አራው በእናትሽ ቶሎ መጣችን እዚህ መቀመጥ ሰልችቶኛል። ወይ ካልሆነ ጠፍጥፈን ጠይቀው እንዴ በይ እንደለመደብሽ ጠፍጥፊያ እና እናንተ ምንድነው አስቸኮላችሁኝ እኮ ለምን ነው የፈለጋችሁኝ? እናትሽ በጣም ፈጥነሽ መጣሽ። ምን ነው የተፈላጊነት ስሜት ተሰማሽ እንዴ? አሁን እንዴት አይሰማኝም? በዚህ ከጉዳሽ ላይ እንዳስነሳሽ እርግጠኛ ነኝ። ግን እባክሽ የሆነ ነገር ላስቸግርሽ ነው። ምንድነው? ችግር የለውም። ይሄ የኛ ዘኪን ጓደኛ አስታወሹ ታምር? አዎ ነው። እሱን እንደምንም ብለሽ በሆነ ዘዴ አንገቱ ላይ ያለውን ሀብል እንድታይልኝ ነው። ደግሞ ቲ የሚላለው ቆይ ላሳይሽ ነው። እሺ ይውማ ቲ በቃ ችግር የለውም። ለኔ ተማመኑሽ። አይልሻለሁ ግን አሳልፌ አልሰጥም ሕይወቴን ካለ እውነት ዓለሜን አልገልም የደስታዬ ምንጭ የእስትንፋሴ ስር ያለ ተራመድ አትቁም አንተ ሁሌም ከኔ